ዛሬ የምናየው የቃል ክፍል የሚሆነው ከኤፌሶን ምዕራፍ 4 ነው የምንማማረው። ክርስቶስን እንዴት ተማራችሁት ወይም how did you learn Christ በሚለው ሐሳብ ጥቂት እንነጋገራለን። የእግዚአብሔር ስም ይባረክ። እሱን ከመጀመራችን በፊት እንጸልይ። እግዚአብሔር እንዲያስተምረን የተናገረን ነው እግዚአብሔር አሁንም ደግሞ እንድናገረን ከቃሉ ደግሞ ለልባችን የሚሆንን ለህይወታችን የሚሆንን ለመንገዳችን የሚሆነው ቀሪውን ዘመናችንን ደግሞ በፊቱ እንድንጨርስ በቤቱ እንድንጨርስ የሚረዳንን በሩጫችን ሜዳ ላይ የሚያጋጥሙንን የምናሸንፍበትን ወይ እግዚአብሔር እንዲያስተምረን እንዲመራን በእግዚአብሔር ፊት በጸሎት እንቀርባለን። ልዑል አምላክ እግዚአብሔር ክብር ለስሜ ይሁን። እናመሰግናለን። አንተ መልካም አምላክ ነህ። አንተ ድንቅ አምላክ ነህ። ሲያስተምር ስመክር እንዳንተ ያለ አባት የለም፣ እንዳንተ ያለ አምላክ የለም። እግዚአብሔር ክብር ለስሜ ይሁን። ረዳህን፣ አገዝከን። እግዚአብሔር መራህን። ክብር ለስሜ ይሁን። አቅም ሆንከን፣ ብርታት ሆንከን። ተባረክ። አሁን ደግሞ እግዚአብሔር ሆይ ከቃልህ እንድትናገረን እንድታስተምረን የልብህን ሐሳብ እንድታወራን በኢየሱስ ክርስቶስ ስም እንለምንሃለን። ስለምትናገረን ደግሞ ተባረክ። ጊዜውን ሰዓቱን ሁሉ በኢየሱስ ስም በእጅህ ተረከብ። እኔን ባሪያህን እርዳኝ፣ የሚሰሙህንም ደግሞ እግዚአብሔር ይርዳቸው። ሁሉ ሲሆን ክብር ለስምህ ይሁን በኢየሱስ ክርስቶስ ድንቅ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። የቃል ክፍላችን ወይም የቃል ጥናታችን ክፍል የሚሆነው ኤፌሶን መጽሐፍ ከምዕራፍ 4 ከ17 እስከ 24 ያለውን ክፍል እናነባለን። በዚህ ክፍል ላይ ያለውን ቃል በዚህም ስክሪን ላይም አለ። እግዚአብሔር ቃልም አነባለሁኝ። አብረን እናንብብ። በጌታ ስም አነባለሁ። ምዕራፍ 4 ከቁጥር 17 እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ፣ ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም፣ በእርግጥም ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነት የሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። ጳውሎስ እዚህ ጋር ለኤፌሶን ሰዎች ጽፎላቸው በጣም የሚገርም የሚደንቅ ቃል ነው የምናገረው። ይህንን ከማየታችን ወደ ውስጥ ከመግባታችን በፊት የኤፌሶንን መጽሐፍ ሁላችንም እንደምናውቀው የኤፌሶን መጽሐፍ ከ60ዎቹ ዓመተ ምህረት ገደማ በጳውሎስ እንደተጻፈ ይታመናል። በቃሉ ውስጥም ራሱም ይናገራል። ሙሉ በሙሉ ስናየው ደግሞ ኤፌሶን በሁለት የሆነ መልእክቶች ላይ የታጀበ ነው። መጀመሪያ ከምዕራፍ 1 እስከ ምዕራፍ 3 ባለው ክፍል ላይ የምናየው ዶክትሪናል የሆኑ ትምህርቶችን ነው የሚያስተምረው። በጣም ደስ የሚል እንዴት እግዚአብሔር እንደጠራን ጥሪያችንን ማለት ከምን አይነት ሁኔታ እግዚአብሔር አውጥቶ ልጆቹ እንዳደረገ ዘላለማዊ ጥሪው የመጥራቱ ምስጢር በታላቅ ፍቅርም ምን ያህል እንዳደረገልን የሚያሳይ ክፍል ነው የምናየው። ሁለተኛውን ክፍል ደግሞ የምናየው እግዚአብሔር በእንደዚህ አይነት ፍቅር ከጠራን እንዴት አይነት ኑሮ መኖር እንዳለብን ያሳያል። ቀጣይ ከምዕራፍ 4 እስከ ምዕራፍ 6 ከቁጥር 9 ድረስ ላይ ያለው ማለት ነው ክርስቲያናዊ አኗኗራችንንና
አካሄዳችን ምን መምሰል እንዳለበት የሚያሳይ ክፍል ነው የሚሆነው። መጨረሻ ላይ ደግሞ የመንፈስን መበረታታት የእግዚአብሔርን ዕቃ ጦር ሁሉ ልብሱ እያለ ያበረታታ እናያለን። እዛው ደግሞ ያው ሰላምታንም ጨምሮ ያስተላልፋል ማለት ይገልጽልናል ማለት ነው። በመቀጠል ደግሞ ወደ ዛሬው ክፍላችን ስንመጣ ምዕራፍ 4 ላይ ነው ፎከስ የምናደርገው። ምዕራፍ 4 ደግሞ ሁለት አንኳር የሆኑ መልእክቶችን ያስተላልፍልናል። የመጀመሪያው ለተጠራንበት ጥሪ እንደሚገባ መኖርን ይናገራል። ቀጣይ ደግሞ ከ17 እስከ 32 እስከ መጨረሻው ያለው ማለት ነው ከአሕዛብ የተለየ አካሄድን መኖር ወይም አሮጌውን ማንነት ማስወገድ በሚል ሀሳብ በጣም በትኩረት ይናገራል። የኛም የዛሬው ዋናው መልእክታችን በዚሁ ነው የሚሆነው። ከኤፌሶን 4:17 እስከ 32 ባለው ክፍል ላይ ያጠነጥናል ማለት ነው። እሱም አሕዛብ ያለበትን ሁኔታና አዲሱን ሰው መልበስ እንዴት እንዳለብን ይናገራል ማለት ነው። ቅድም ባነበብናቸው ክፍል ላይ የምናያቸው ነገር አለ። አሕዛብ ወይም የእግዚአብሔር ሕዝብ ከአሕዛብ ወይም ከማያምኑ እዚህ ጋር ብዙ ጊዜ አሕዛብ እያለ የምናገረው የማያምኑትን እንደሆነ ይናገራል ማለት ነው፣ ይገልጻል። ስለዚህ እኚህ አሕዛብ ወይም የእግዚአብሔር ሕዝብና አሕዛብ አኗኗራቸው ወይም የተለየ አኗኗር መኖር ስለሚገባቸው ጳውሎስ ይናገራል ማለት ነው። በሁለቱ መካከል ያለው አኗኗር ምን ያህል የተለየ እንደሆነ ለኤፌሶን ሰዎች ልክ አሕዛብ እንዳይመላለሱ እንዳይኖሩ እንደ ምሳሌም አድርገው እነኝን አሕዛቦችን እንዳይጠቀሟቸው የሚያስጠናቅቅበት ነው፣ የሚያስተምርበት ክፍል ነው እዚህ ጋር የምናየው። ጳውሎስ ሲናገር እኚህን ማለት እንደነሱ መሆን እንደሌለባቸው ሲያስጠነቅቅ የሚጠቀመው ውስጣዊ ማንነታቸው ነው፣ ባህሪያቸውን እንዴት እንደሆነ ነው የሚያሳየው ማለት ነው የሚያሳያቸው። ስለዚህ ምን ይላል? በመጀመሪያ ቁጥር ላይ ስናይ አሕዛቦች በምን አይነት ሁኔታ ነው ያሉት? በአእምሮ ከንቱነት ነው የሚመላለሱት የሚል ነገር አለ። የአእምሮ ከንቱነት ማለት ሮሜ ላይ ይህንኛው ክፍል ባነበው ደስ ይለኛል። ሮሜ ምዕራፍ 1 ብዙ ቦታ ላይ ስለምንጠቀመው ይህንኛውን ቃል ብናነበው ደስ ይለኛል። ሮሜ ምዕራፍ 1 ከቁጥር 20 እስከ 23 ያለው ክፍል ስናነበው የምናገረው ምንድነው? በጌታ ስም አነባለሁኝ። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና፣ ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ እያለ ይናገራልና፣ ስለዚህ ምንድነው አእምሯቸው ከንቱ እንደሆነ ይናገራል። ስለዚህ ኃጢአትን ጸንቶ በተለማመዱት ቁጥር ለአእምሮ ከንቱነት ታልፈው እንደተሰጡ የሚያሳየው ክፍል ነው። እዚህኛውም ቁጥር ላይ ደግሞ ምንድነው በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ እያለ ይናገራል። በጌታም ሆኜ ይመሰክራለሁ። እነርሱም ባለማወቃቸው ጠንቅ አለማወቅ የሚለውን ቃል እዚህ ጋር እናያለን። አለማወቅ ይህንኛው ነገርን ያለማወቅ ሳይሆን ኢግኖር የማድረግን ያወቁ ኢግኖር አረጉት ማለት ነው። ያንኛውን ከመለማመድ ይልቅ ሌላውን ነገር ወደ መለማመድ ሄዱ፣ ኢግኖር አረጉ አይነት ነው የሚናገረው በእንግሊዝኛ ውስጥ ተረጉምና። ስለዚህ ምንድነው ጥበበኞች ነን ሲሉ ደንቆሮች ሆኑ ይላል። አሁን ባነበብነው በሮሜ መጽሐፍ ላይ ስናይ የምናገረው። እንዲሁም አንደኛ ቆሮንቶስ 1:18 እስከ 31 ባለው ክፍል ላይ
እንዴት ጥበበኞች ነን እያሉ ከጥበብ እንዴት የራቁ እንደነበረ እግዚአብሔር የሚናገረው ክፍል ነው ማለት እግዚአብሔር ቃል ውስጥ የምናገኘው ጳውሎስ ሲያስተምር የሚያወራውና እግኖር አለማወቃቸው የነሱ መለያ ነበረ። ኢግኖራንት ናቸው። የልቦናቸው ጨለምተኝነት ልባቸው የጨለመ ነበረ። ዳርኬንድ ኢን ዴር አንደርስታንዲንግ ይላል እንግሊዝኛው ትርጉሙና ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላመሰገኑት የሚያመካኙትን ነገር አጡ። ስለዚህ በሐሳባቸው ከንቱ ሆኑ፣ የማያስተውል ልባቸው ጨለመ ይላልና በእንደዚህ ሁኔታ ላይ ነበሩ። ሌላኛው ደግሞ የልባቸው መደንደን። የልብ ደንዳናነት ከባድ ነው፣ በጣም ከባድ በሽታ ነው። ይሄ ማለት ምክርን የማይሰማ ሌላውን ሐሳብ የማይቀበል ማለት ነው። ለዚህ ታልፎ የተሰጡት እግዚአብሔርን እያወቁ ለማወቅ ስላልፈለጉት ወይም ስላልታዘዙት ነው። መጽሐፍ ቅዱስ ላይ ዘጸአት ላይ የነ ፋሪዮንን ታሪክ እናውቃለን። ልቡ ምን ያህል እንደደነደነ ምን ያህል መቅሰፍቶችን ደግሞ እንዳስተናገደ እንዲሁም የንጉሱን ሴዴቅያስንም የምናየው ይሄንኑ ነው። ልቡ ስለደነደነ በእግዚአብሔር ፊት እንኳን ንስሐ ለመግባት ፈቃደኛ አልነበረም። የልባቸው መደንደን እዚህ ጋር የተነሳው አንዱ ባህሪያቸው ነው። ከእግዚአብሔር ሕይወት መራቃቸው፣ ከእግዚአብሔር ሕይወት እየራቁ ናቸው። ለምንድን ከእግዚአብሔር ሕይወት እየራቁት? በዛኛው በኩል እየተለማመዱ ያሉበት ነገር ስላለ ለእግዚአብሔር ነገር ባዕድ ሆኑ ማለት ነው። 6ኛ ላይ የምናየው መደንዘዛቸውን ይናገራል። እዚህ ጋር የሚገልጸው ነው። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። ስለ ማደንዘዣ እንግዲህ እንግሊዝኛው በጣም ነው የሚናገረው having lost all sensitivity ይላል እና በጣም ነው የሚያሳዝነው። መንፈሳዊ ህይወት ህሊና ከደነዘዘ የምንኖርበት የኃጢአት ኑሮና በእግዚአብሔር ፊት ያለውን አስጸያፊነት ሁሉ ለመገንዘብ አያስችልም። እንግዲህ እዚህ ጋር ሜዲካል ስኩሎች በጣም ሊታግዙ ትችላላችሁ። ማደንዘዣ አንድ ሰው ከተሰጠው ምንም ሴንስ እንደማያደርግ እንደ ሞተ ሰው አይነት ነገር የመሆን ነገር ነው ማለት ነው። እዚህ ጋር የሚታየው ደንዝዘዋል ኦልሬዲ። መጨረሻ ላይ ምን ይላል? ለምኞታቸው ለርኩሰታቸው ሴሰኝነት ታልፎ ተሰጥተዋል እኚህ ሰዎች፣ ወይም አለባቸው ይሄ ባህሪ። መረን በለቀቀ ከቁጥጥር ውጪ በሆነ ሁኔታ ስጋዊ ስሜቶቻቸውን ለማሟላት ራሳቸውን የሰጡ ናቸው። ወይም ራስን መስጠትን ነው የሚገልጸው። እዚህ ጋር ክርስቶስ ሲናገር እዚህ ጋር አንድ ቃል ማለት ሲያስተምራቸው የተናገረ ቃል አለ። ሉቃስ 12:15 ላይ የሰው ህይወት በገንዘቡ ብዛት አይደለም፣ ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ ብሎ ያስተማራቸውን ትምህርት እዚህ ጋር ይደግማል። ማለት ከሴሰኝነት ወይ ሴሰኝነትን በእንደዚህ ወይም ርኩሰትን በእንደዛ ወይ ይገልጻል። እዚህ ጋር ከመብል ጋር ከመጠጥ ጋር ከተለያዩ ነገር ጋር ያለውን ሁሉንም ነው ጠቅለል አድርጎ የምናገረውና በእንደዚህ የታወቁ ናቸው ይላል። ስለዚህ አማኞች ኑሮስ ምን መሆን አለበት ነው ጳውሎስ እዚህ ጋር ሲናገር እናንተ እንደዚህ አልተማራችሁም ብሎ የተናገረው ለምንድን ነው? በእርግጥ ሰምታችኋል ያለው ምንድን ነው? እውነትም በእርሱ እንዳለ ተምራችኋል ነው የሚለው። ኦልሬዲ ተምረዋል እኚህ ሰዎች የሚያውቁ ናቸውና እሱም አስተምሯቸዋልና እናንተ እንደዚህ አልተማራችሁም ይላቸዋል። እያንዳንዱ ሰው ይህንኛውን ሀሳብ ስናነሳው እያንዳንዳችን ማለት ነው ክርስቶስን እንዴት እንደተዋወቅን እንዴት እንደተማርን እንድንጠይቅ ያደርጋል ማለት ነው። ስለዚህ አልተማራችሁም እንደዚህ ይላል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ይላቸዋል ማለት ነው። ስለዚህ ቀድሞ ስለነበራቸው ህይወት በሚያታልል ምኞት የጎደፈውን አሮጌውን ሰውነታቸውን አውልቀው እንዲጥሉ ያስተማራቸው ነው ማለት ነው። እዚህ ጋር የምናየው ብዙ ጊዜ የሆነ ባክግራውንድ ነው ወይም ከሆነ እንትን የምናደርጋቸው ነገሮች አሉና አሮጌውን ሰው አውልቀው እንዲጥሉ አዲሱን ሰው ሊበሱ ነው የሚለው። ወይም አሮጌውን ሰው አሻሽሉት አይደለም፣ ትንሽ የተወሰነ ተጥሎ የተወሰነ ተቀንሶ
ሚክስ ሳይሆን አሮጌውን ሰው የድሮውን ማንነት አውልቃችሁ ጣሉት፣ አዲሱን ሰው ልበሱት እያለ ይናገራቸዋል ማለት ነው። ያም ማለት ምንድነው? አንደኛው ሁለት ምክር ነው የመከራቸው። በአይምሯቸው መታደስ ተለወጡ ወይም በአይምሯችሁ መንፈስ ተለወጡ እንጂ ይላል አይደል? በአይምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል ማለት ነውና በአይምሯችሁ መንፈስ ታደሱ። ይሄ ምን ልን ነው? በአይምሯችሁ መንፈስ ታደሱ ስል በአስተሳሰባችሁ መንፈሳዊ አመለካከታችሁና አቋማችሁ ሁልጊዜ ይታደስ። ያም ማለት ምን ማለት ነው? ከአሮጌው ሰው አመለካከትና አስተሳሰብ እየተለዩ የእግዚአብሔርን ቃልና የክርስቶስን ትምህርት አይነት አስተሳሰብ እየመሰሉ መምጣትን ነው ማለት ነው የሚያሳየው። ለዛም ነው ሮሜ 12:2 ላይ እንዲህ የሚል ቃል እናገኛለን። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓላማ አትምሰሉ ብሎ የሚናገራቸው ማለት ነው። ስለዚህ የመጀመሪያው ምንድነው? በአእምሯችሁ መንፈስ ታደሱ ይላችኋል። ሁለተኛ ላይ ደግሞ ምንድነው? አዲሱን ሰው ልበሱ። አዲሱን ሰው ልበሱ ቁጥር 24 ላይ እንዳየነው ማለት ነው። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ እያለ ይናገራል። ይህንንም ደግሞ ሲደግም ምንድነው? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ያም ማለት ምን ማለት ነው? ጽድቅንና ቅድስናን ከአዲሱ ሰው ጋር እግዚአብሔር የሰጠን ስጦታ ነው እንጂ እኛ የምናመጣው ነገር አይደለም፣ ወይም በራሳችን ስራ የምናከናውነው ነገር አይደለም፣ የሚሰጠን ስጦታ ነው። ስለዚህ ምንድነው? አዲሱን ሰው ልበሱ ብሎ ይናገራቸዋል ማለት ነው። እንዲሁም ሮሜ መጽሐፍ ላይ ምንድነው? ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ይወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱን እንዲፈጽም ለስጋ አታስቡ ብሎ የሚናገረው ማለት ነው። በዚህ አዲሱን ሰው ልበሱ ብሎ ይመክራቸዋል። እንዲሁም ሁለተኛ ጴጥሮስ ላይ ተመሳሳይ የሆነ መልእክትን ይናገራል። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ ብሎ ይናገራልና እንዲሁ የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመላእክቱም ሁሉ ደግሞ እንደነገረ ስለዚህ ተናገረ። በእነዚህ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎች መጽሐፍትን እንደሚያጣምሙ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞች ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ለእርሱ አሁን እስከ ዘላለም ድረስ ክብር ይሁን ያለ የምናገረው ማለት ነው ጴጥሮስ መልእክት ላይ። ስለዚህ ምንድነው እዚህ ጋር የምናየው? ምን መሆን እንዳለባቸው ይናገራቸዋል። በጣም አትኩሮት ሰጥቶ ነው የሚናገረው። መጀመሪያ ክፍል ላይ ስናይ ይመሰክርላችኋለሁ ወይም ይመሰክራለሁ ያለው ቃል
ሌሎች ትርጉሞች ላይ ስናይ በጣም በአጽንኦት ነው የመለመንን የማጽናትን ትርጉም ይዞ ነው የምናየውና በእንደዚህ ሁኑ እንዲህ ተመላለሱ አዲሱን ሰው ልበሱ በመንፈሳችሁ በአእምሮአችሁ መንፈስ ታደሱ እያለ ይመክራቸዋል ማለት ነው። ስለዚህ እዚህ ጋር ደግሞ ከታች የምናያቸው ከ25 ጀምሮ ባለው ክፍል ላይ የምናገኛቸው ሐሳቦች ናቸው። አንድን ተማሪ ስናስተምር በህይወቱ የተለያዩ ባህሪያትን እንደምናይ ሁሉ ተምሮ ባህሪው ወይም የተለየ ለውጥ ከሌለው ወይ የተማረውን በህይወቱ ወይም በማንነቱ ላይ ልዩነት ካላየ ነው ያ ሰው እየተማረ ነው ወይም ተምሯል ለማለት ይከብዳል። ስለዚህ በትክክል ስንማር ክርስቶስን ስንከተል ወይም የተባለውን ነገር የራሳችን ስናደርግ አዲሱን ሰው ሙሉ በሙሉ ስንለብሰው አሮጌው ማንነታችን ስናስወግደው የሚኖሩ ነገሮች ናቸው ብሎ ነው ይሄንኛው እዚህ ጋር የሚገልጻቸውና ከታች ወረድ ብለን ስናይ ውሸትን አስወግደን እውነትን ስንናገር የሚለውን እናያለን። ቁጥር 25 ላይ ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ስለዚህ ምንድነው ማለት ነው? ስንማር ግራጁዌት ባይሆንም በህይወታችን የምታዩ ነገሮች ውሸትን አስወግደን እውነትን የምንነጋገርበት ይሆናል ማለት ነው። ያለ ኃጢአት የሆነ ቁጣ የምንቆጣ ሲሆን ያለ ኃጢአት ያ ብሎ የሚለው ምንድነው? ተቆጡ ኃጢአትን አታድርጉ ይላል 26 ላይ ተቆጡ ኃጢአትን አታድርጉ በቁጣችሁ ላይ ፀሐይ አይግባ ለዲያብሎስም ፋንታ አትስጡት ይላል። የእግዚአብሔር ስም የተባረከ ይሁን። ሌላኛው ደግሞ በስርቆት ፋንታ ለጎደለው የምናካፍል ስንሆን ቁጥር 28 ላይ የምናየው ነው ይሄንኛው ነው። የሰረቀ ከእንግዲህ ወዲህ አይስረቅ ነገር ግን በዚህ ፋንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም ይላል። ማለት ምንድነው? በስርቆት ፋንታ ለጎደለው የምናካፍል ስንሆን ቀጣይ ደግሞ በክፉ ቃል ፋንታ በጎ ቃልን የመናገር አቅም ስናጎለብት በክፉ ቃል ፋንታ የምናወራው ቃል ራሱ ማለት ነው ከአዲሱ ሰው ማንነታችን የሚመነጭ ነው የሚሆነው ማለት ነው። ምንድነው የሚለው? እሱኛውንም ቁጥር 29 ላይ የምናየው ነው። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅመውን ማንኛውንም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለማነጽ የሚጠቅም እንጂ ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ብሎ ይናገራል። የእግዚአብሔርን መንፈስ ሳናሳዝን ስንኖር ቁጥር 30 ላይ እናገኛለን። ይሄንኑ ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔርን መንፈስ አታሳዝኑ። መራርነትን፣ ንዴትን፣ ቁጣን፣ ጩኸትንም መሳደብን ከክፋት ሁሉ ጋር አስወግዱ ይላሉና እሱንም ማስወገድ ስንችል እርስ በርሳችን በቸርነት በርህራሄ በይቅርታ ስንመላለስ ማለት ነው። አዲሱን ሰው ስንለብሰው ወይም ሊበሱት ብሎ የምናገረው አሮጌውን ከናንተ አስወግዱ አውልቃችሁ ጣሉ ከነክፋቱ ጣሉ ብሎ የምናገረው እግዚአብሔር ከልጁ ከኢየሱስ ክርስቶስ የማንማራቸው ባህሪያት ስለሆኑ በትክክል እግዚአብሔርን ስንማር ወይም ልጁን ኢየሱስ ክርስቶስን ስንማረው የሚኖሩ ማንነቶች እኚህ ናቸው ብሎ ነው የምናገራቸው። ስለዚህ ክርስቶስን እንዴት እንደተዋወቅን እዚህ ጋር እንዲህ አልተማራችሁም ብሎ የምናገራቸው የሚያነሳቸው ባህሪዎች አሉ። እንግዲህ አሁን ከቅድሙ እንዳወራናቸው ጳውሎስ የሚያነሳቸው ባህሪያት አሉ። እነዛ ባህሪያት አይኑሩ ያለ የምናገራቸው አሉና እኛስ ዛሬ እንዴት ነው ክርስቶስን የተዋወቅነው ወይም ያወቅነው እንዴት ነው? በእርግጥ ክርስቶስን ሰምተነዋል። ብዙ የሚያጠያይቁ ብዙ ማለት ከክርስትናም
ዛሬ ባለን ከኳሊቲም ከምንም አንፃር ራሳችንን እንድንጠይቅ የሚያደርግ ሐሳብ ስለሆነ ነው። በእርግጥ ክርስቶስን ሰምቼዋለሁ፣ ከእርሱስ ተምሬያለሁ ወይ? ምንድነው የተማርኩት? ያስተማረኝስ ምንድነው? ስለ አሕዛብ አይነት ኑሮስ ምን ብሎ ነው ያስተማረኝ የሚለውን ነገር ወደ ራሳችን አድርገን እንድናስበው ፈልጋለሁ። አንድን ነገር ለማድረግ ወይም ከእግዚአብሔር ሐሳብ ወይም ከፈቃዱ ውጭ የሆነውን ነገር ለማድረግ ለምሳሌ አሁን ቅድም እዚህ ጋር የተዘረዘሩ ነገሮች አሉ። ውሸት ሊሆን ይችላል፣ ምንድነው እውነትን ያለ መነጋገር ውሸት ሊሆን ይችላል፣ ቁጣ ሊሆን ይችላል፣ ንዴት ሊሆን ይችላል። የተለያዩ እዚህ ጋር የተገለጹ ብዙ ነገሮች አሉ። ስርቆት ሊሆን ይችላል። እነዛን ስናረግ ከእግዚአብሔር ከክርስቶስ ይሄን አልተማርኩም ይሄን አላስተማረኝም ብለን ወደኋላ የምንልበት ወይ ከዛ የምንቆጠብበት አቅም አለን ወይ? ምንድነው የተማርነው? ኢየሱስ ክርስቶስ በመስቀል ላይ ሆኖ ያን ሁሉ ስቃይ ሲወስድ ያን በዛ ሁሉ ማዳን ሲያድን ቅድም ለዛም ነው ከመጀመሪያ ያለውን የኤፌሶንን ትምህርቶችን ለምን ዋና የተጻፈበትን ለማንሳት የሞከርኩት የተከፈለልንን ዋጋ ስለምናገር ከምን አይነት ውስጥ ከጠላት ሐሳብ ውስጥ ግዛት ውስጥ መንግስቱን እግዚአብሔር እንዴት እንደቀየረልን የሚያሳይ ክፍል ስለሆነ ማለት ነውና ስለዚህ ዛሬ ፌስ በምናደርግበት ወይ በምንኖርበት ኑሯችን ላይ ሪሊ ክርስቶስን ተምረናል። ስለ ክርስቶስ አይደለም ክርስቶስን ተምረናል። ስለርሱ ምንድነው የተማርነው? እሱን ሰምተነዋል። እሱስ እንዴት ነው ያስተማረን የሚሉትን ጥያቄዎችን ራሳችንን ሁሌ የምንጠይቀው መሆን አለበት። ለዛም ነው ማቴዎስ ላይ ሲናገር ቀንበሬን በላያችሁ ተሸከሙ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍትን ታገኛላችሁ ይላል። ቀንበሬን በላያችሁ ተሸከሙ ከእኔ ተማሩ የሚለው ማለት ነውና የእግዚአብሔር ስም የተባረከ ይሁን።